ሀገር ናት። በዓለማችን ላይ ለቱሪዝም መዳረሻነት ከሚጠቀሱት ውስጥ በግንባር ቀደምትነት ትቀመጣለች። አስገራሚ ተፈጥሮን የተቸረች ከባህላዊና የኪነ ጥበብ ህንጻዎቿ ባሻገር ዘመኑን የዋጁ ሰማይ ጠቀስ ህንጻዎችን ባለቤት ናት። በዛሬ ጉዟችን ሀሳባችን ይዘን ጓዛችን ጠቅልለን በዓለማችን ከሚገኙ 7 አህጉሮች መካከል በቆዳ ስፋቷ አንደኛ ደረጃ ላይ ከተቆናጠጠችው ኤዥያ የምትገኘውና በሰሜን ቻይና በደቡብና በምስራቅ የቻይና ባህርና የታይላንድ ባህረ ገብ በደቡብ ምዕራብ እንዲሁም በምዕራብ ካምቦዲያና ላኦስ የምትዋስነው ቪየትናም ለዛሬው መዳረሻችን ናት። ሀገር ጥንታዊ የስልጣኔ አሻራ ያላት የተለያዩ ውጭ ወራሪዎች ያስተናገደች በአኛው ክፍለ ዘመን አጋማሽ ላይ የተራዘመ ጦርነት ሰለባ የሆነችና ከ1946 እስከ 1967 ዓ.ም ለሁለት ሀገርነት የተከፈለችበት አስከፊ ዘመናትን ያስተናገደች ሀገር ናት። ይሁንና በ1967 ዓ.ም በዳግም ውህደት ከተፈጠረች በኋላ በሐምሌ 1967 ዓ.ም አንዲት ህብረተሰባዊት የቪየትናም ሪፐብሊክን እስከ መመስረት ድረስ የደረሰችና የመከፋፈል መጥፎ ታሪኳን አስወግዳ አዲስ የለውጥና የብልጽግና ታሪክ የጀመረች ሀገር ናት። ዋና ከተማ ሃኖይ በሰሜን በኩል ስትገኝ የሀገሪቱ ትልቁ ከተማ ሆቺሚኒ በደቡብ የሀገሪቱ ክፍል ላይ ትገኛለችም። የቪየትናም ህዝብ አመጣጥን በተመለከተ የሚታወቀው በአንጻራዊነት ጥቂት ሲሆን ለመጀመሪያ ጊዜ በታሪክ ውስጥ የተከሰቱት ላክ ህዝቦች በሚል መጠሪያ ሲሆን እነርሱም አሁን ላይ ሰሜናዊ ቪየትናም በሚገኙበት በሬድ ሪቨር ረግራጋማ ስፍራ ይኖር እንደነበር ይጠቀሳልም። አንዳንድ ተመራማሪዎች እንደሚሉትም ላኮች ቪየት ከሚባሉ ህዝቦች ጋር ቅርብ ዝምድና የነበራቸው ቪየቶችም ከያንግዚ ወንዝ እስከ ሬድ ወንዝ ድረስ ባለው የምስራቅ ኤዥያ ጠረፋማ ክልል በአንደኛው ሚሊኒየም ወቅት ይኖሩ የነበሩ ህዝቦች ናቸው። ምንም እንኳን በዚህ ሀሳብ የሚስማሙ ቢኖርም ሌሎች ደግሞ ይህን አስተሳሰብ ሲሞግቱት የአሁኗ ዘመናዊት ቪየትናም ህዝብ በደቡብ ምስራቅ ኤዥያ ክፍለ አህጉር ከሚገኙ ቻይና ካልሆኑ ህዝቦች ጋር በበርካታ የባህልና የቋንቋ ባህሪያት እንደሚወራረሱ በማስረዳት ነው። የሆነው ሆኖ ቪየትናም የተባለች ሀገር እጅግ ውስብስብ ከሆነ የጎሳዎች ቅይጥ የተመሰረተች ሀገር እንደሆነች ይነገርላታል። ቪየትናም በ1910ዎቹ የተካሄዱት የከርሰ ምድር ቁፋሮች ግኝቶች በአሁኗ ሰሜን ቪየትናም ውስጥ የጥንት ስልጣኔ ሊኖር እንደሚችል አመላክተዋል። ከ1950ዎቹ ጀምሮ የከርሰ ምድር ቁፋሮ ባለሙያዎች የዚህን ስልጣኔ እውነትነት ለማረጋገጥ ጠንክረው ሲታዩ የሚስተዋሉና ከ4000 ቅድመ ዓለም በፊት የሚጀምር ስልጣኔ የነበረ መሆኑን አረጋግጠው ነበር። ቪየትናም የጥንታዊ ስልጣኔ መገኛ ብትሆንም በርካታ የውጭ ወራሪዎች ሰለባ ሆና የቆየች ሀገር መሆኗ የአደባባይ ሚስጥር ከሆነ በርካታ ጊዜያትን አስቆጥሯል። ፈረንሳይ፣ ቻይና፣ ፖርቹጋልና ጃፓን እየተፈራረቁ ወረራ የፈጸሙባት ሀገር ስትሆን በጣም የሚያስገርመው ሀገር ቻይና ይችን ሀገር ከ1000 ዓመታት በላይ ግዛቷ አድርጋት ቆይታለችም። የዚህ ሚሊኒየም የመጀመሪያው አጋማሽ የወረራ ወቅት የተቋረጠው ታይሳች የተሰኘ ታዋቂ የነጻነት ታጋይ መግደልን ተከትሎ በተነሳ ታላቅ አመጽ ነበር። የቪየትናም ህዝብ በመተባበር አመጹን ቢያቀጣጥሉትም የማታ ማታ ግን ጉልበታቸው ከማስበርከክ ያልታደጉበትና የዚህ ሚሊኒየም ሁለተኛው አጋማሽ ወረራ የበለጠ ቪየትናምን ያንበረከከ ነበር። ማንኛውም አይነት የቪየትናማውያን አመጽ እንዳይኖር የሚገድብ ህግ ቢጸድቅም መላ ቪየትናማውያን ከቻይና የቅኝ ግዛት ቀንበር ለመላቀቅ መፍትሄ ነው ያሉትን ትግላቸውን ግን ያልታቀቡ ሲሆን በዚህም በ1931 ዓ.ም ቪየትናም ከቻይና ነጻ ሆና ነጻነቷን ተቀናጀች። ከ10ኛው ክፍለ ዘመን ጀምሮ ቪየትናም የደቡብ ዘመቻ ተብሎ የሚታወቅ የመስፋፋት ዘመቻን ወደ ደቡብ አድርጋለችም። ይህም የመስፋፋት ዘመቻ እያደረገች ጎን ለጎን ከቻምፓና ከሞንጎል መንግስታት ጋር ሉዓላዊነቷን ለማስከበር ስትታገል የነበረች ሀገር ከመሆኗ ባሻገር ለሀገር ድንበሩ ብርቱ ትግል በማድረግ ሀገሩን ከነዚህ ወራሪዎች የጠበቀው የቪየትናም ህዝብ እጅግ ሀገሩን ወዳድ ተጋዳይ መሆኑን ጠላቶቻቸውን አንበርክከው መመለሳቸው በቂ ምስክር ነው። ከ16ኛው ክፍለ ዘመን መጨረሻ እስከ 18ኛው ክፍለ ዘመን ማብቂያ ባለው ጥቂት ክፍለ ዘመናት ቪየትናም የፎይታና የጸና ሀገራዊ ውህደት የተቀናጀችበት ዘመን ነበር። በመካከለ ስልጣን የሚፎካከሩ የሰሜንና የደቡብ ክፍል ቤተሰቦች የእርስ በርስ ጦርነት ቢያደርጉም ንጉየን የተባለው የመጨረሻው የቪየትናም ስርወ መንግስት ከ1974 እስከ 1875 ዓ.ም ድረስ ሀገሪቱን አስተዳድሯል። ቪየትናም የተጎናጸፈችው አጭር የሰላም ጊዜ ወዲያውኑ በ19ኛው ክፍለ ዘመን አጋማሽ ላይ በፈረንሳይ የባህር ኃይል አዛዦች ጣልቃ ገብነት ተደናቀፈ። በ1847 ዓ.ም የፈረንሳይ ጣልቃ ገብነት በቪየትናም ላይ የተፋጠነበትና በ1850 ዓ.ም ደግሞ በአድሚራል ሪጋውልት ጄጁኒሊ የሚመራ የጦር መርከበኛ ኃይል ቱራንን መክበብ ጀመረና የዳናንግ የባህር ዳርቻዎችን ተቆጣጠረ። ይህ ክስተት ደግሞ የ1854 እና የ1866 ዓ.ም ቪየትናምን የፈረንሳይ ግዛት ያደረጉ ስምምነቶች የተፈረሙበትን እውነታን ያስከተለ ክስተት ሆነ። ከዚህ በኋላ የፈረንሳይ ኢንዶ ቻይና የተባለ አዲስ መልክዓ ምድራዊ ክልልን በይፋ ተመሰረተ። በዚህ አዲስ ግዛት ውስጥ ቪየትናም፣ ላኦስና ካምቦዲያ የተካተቱበት በቪየትናም ታሪክ ውስጥ አዲስ የታሪክ ዘመንን ያመላከተ ሆኖ ከመመዝገቡ ባሻገር ለአስተዳደራዊ ጉዳዮች ይመች ዘንድ በፈረንሳይ ቅኝ ግዛት አገዛዝ ዘመን ቪየትናም ወዲያውኑ ለሶስት ተከፈለች። ለሶስት የተከፈለችው ቪየትናም ቶንኪን በሰሜን በመሃል በኩል አናምና በደቡብ ኮንቼንቺና ተብለው መጠሪያ ወጣላቸው። የብሔራዊ ሉዓላዊነትን የደፈረው ድርጊት የቪየትናም አርበኞችን በፈረንሳይ ላይ በቁርጠኝነት ለትግል እንዲነሱ በማድረግ እንቅልፋቸውን ነሳ።
ከሰሜን እስከ ደቡብ በሀገሪቱ ከተሞች አያሌ አመጾች መነሳት ጀመሩ። የቬትናማውያን በፈረንሳይ ቅኝ አገዛዝ ላይ የተቀጣጠለው የነጻነት ትግል ከአርሶ አደር አማጽያን እስከ ምሁራን የተካተተበት ሰፊ ተቃውሞ ቢሆንም ነገር ግን ግቡን ማሳካት ተሳነው። በመሆኑም የሁለተኛው ዓለም ጦርነት እስካበቃበት ጊዜ ቬትናም ነጻነቷን ለመጎናጸፍ አልታደረችም ነበር። ከ1932 እስከ 1937 ዓ.ም በተካሄደው ሁለተኛው ዓለም ጦርነት ወቅት ጃፓኖች አካባቢውን በመቆጣጠርና የፈረንሳይ ኢንዶ ቻይና ግዛት እንዲያከትም አደረጉ። የጃፓኖች በፈረንሳይ ሀገር መተካት ለቬትናም ህዝብ ሰላም ከማምጣት ይልቁኑ በተቃራኒው ጃፓን የራሷ አዲስ ግዛት መሰረተችና ቬትናማውያን ዳግም በቅኝ ገዢዎች ቀንበር ውስጥ ወደቀች። ምንም እንኳን ቬትናም በጃፓን ቅኝ ግዛት ውስጥ ብትወድቅም በጃፓን ሰራዊትና በፈረንሳይ ሰራዊት መካከል በመጋቢት 2 ቀን 1937 ዓ.ም ላይ የተካሄደው ግጭት ትልቅ ቀውስ አስከተለ። የፈረንሳይ ሽንፈትን ያስከተለ ሆነ። መጋቢት 7 ቀን 1937 ዓ.ም ንጉሠ ነገሥት ባኦዳይ ከጃፓኖች ጋር በማበር የሀገሪቱን ነጻነትና ዳግም ውህደት አወጀ። ነሐሴ 1937 ዓ.ም ላይ ደግሞ የቀድሞ ኢንዶ ቻይና ኮሚኒስት መሪዎች ህብረት ቬትሚን የተባለ ኃይል ከጃፓን ጋር ግልጽ ግጭት ውስጥ ገባ። በመስከረም 1937 ዓ.ም ላይ ሃኖይ ከተማ ውስጥ በአዲንግ አደባባይ ላይ ሆቺሚኒ የቬትናም ዲሞክራሲያዊ ሪፐብሊክ ነጻነትን አወጀ። በዚሁም ሆቺሚኒ የቬትናም ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ሆነ። ንጉሠ ነገሥት ባኦዳይ በመሸነፉ የሀገሪቱ የመጀመሪያው ሪፐብሊክ መንግስት ልዩ አማካሪ እንዲሆን ተደረገ። ቬትናም የተለያዩ ብሔሮች መናገሻ እንደመሆኗ መጠን የተለያዩ ባህሎች ባለቤት፣ በተፈጥሯዊ መልክዓ ምድሯ የበለጸገች፣ በመላው ዓለም ሳይቀር በጣፋጭ ምግብ አሰራሯ የታወቀች ታሪካዊ ምድር ናት። ቬትናም ምንም እንኳን እንደኛ ሀገር ወደ 80 የሚደርሱ ብሔሮች መናገሻ ባትሆንም ከኛ ባልተናነሰ መልኩ 54 የሚደርሱ የተለያዩ ብሔሮችን አቅፋ የያዘች ሀገርና በዓለማችን ግዙፍ ዋሻ መገኛ ናት። ውድ የጃይኬቲው ቤተሰቦች ለዛሬ ከጃይኬቲው ያዘጋጀንላችሁ መሰናዶ ይመስል ነበር። በሌላ ጊዜ በሌሎች መሰናዶች እስከምንገናኝ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ